ሰላም ውድ ተመልካቾቻችን፣ በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ደረጃ የደረሰ ይመስላል። ኢራን ጦርነቱ እንዲቆም መልእክት ስትልክ፣ በሌላ በኩል እስራኤል ከአፍሪካ የመጡ ስደተኞችን በጦርነት እንዲሳተፉ እየጠራቸው መሆኑ ተዘግቧል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በማህበራዊ መገናኛ መድረክ ኤክስ ላይ የሰጡት መግለጫ እንደሚያሳይ በክልሉ ያለው ወታደራዊ ግጭት ሊቆም ይችላል፣ ግን ይሄ ከተወሰኑ አስፈላጊ ሁኔታዎች በኋላ ብቻ ነው የሚሆነው። እነዚህ ሁኔታዎች የኢራን ሉዓላዊነትና ሕጋዊ መብቶች በዓለም አቀፍ ደረጃ እንዲከበሩ መጠየቅን ያካትታሉ። እንዲሁም በግጭቱ ምክንያት በኢራን ላይ የደረሰው ጉዳት ተገቢ የካሳ ክፍያ እንዲከፈል ተጠይቋል። በተጨማሪም ወደፊት በኢራን ላይ ተመሳሳይ ጥቃቶች እንዳይፈጸሙ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥ ተጠይቋል። ፕሬዝዳንቱ በመግለጫቸው ለጦርነት መከሰት እስራኤልንና አሜሪካን ተጠያቂ አድርገዋል። እነዚህ ሁኔታዎች ሳይሟሉ ሰላም ማምጣት አስቸጋሪ መሆኑንም አስጠንቅቀዋል። ከዚህ ጋር ተያይዞ ሌላ የተነሳ ዘገባ ደግሞ ከእስራኤል ተሰምቷል። ታዋቂው የእስራኤል ጋዜጣ ሃርቴዝ እንደዘገበው የእስራኤል መከላከያ ሚኒስቴር በአገሪቱ የሚገኙ አፍሪካውያን ጥገኝነት ጠያቂዎችን በጋዛ ጦርነት እንዲሳተፉ ጥሪ እያቀረበ መሆኑ ተገልጿል። በዚህ ጥሪ ውስጥ የተጠቀሰው ዋና ነገር በጦርነቱ ለሚሳተፉ ስደተኞች ቋሚ የመኖሪያ ፍቃድ መስጠት ነው ተብሏል። ይህ የምልመላ ዘመቻ በተለይ ከኤርትራና ከሱዳን የመጡ ስደተኞችን እንደሚመለከት ተገልጿል። እነዚህ ሰዎች ለዓመታት በእስራኤል በጊዜያዊ ፍቃድ ሲኖሩ የቆዩ ሲሆኑ አንዳንዶቹ በልዩ የጦር ስልጠና ላይ እንዳሉ መረጃዎች እየወጡ ነው። ነገር ግን ይህ ጉዳይ ከፍተኛ ክርክር አስከስቷል። የሰብአዊ መብት ተሟጋች ድርጅቶች ይህንን እርምጃ የስደተኞችን ችግር ለወታደራዊ ጥቅም መጠቀም ሲሉ ትችት አቅርበዋል። በአሁኑ ጊዜ እስራኤል ከ30,000 በላይ አፍሪካውያን ጥገኝነት ጠያቂዎችን እንደምታስተናግድ ተገልጿል። የእስራኤል መከላከያ ሚኒስቴር ግን እስካሁን በዚህ ጉዳይ ላይ ይፋዊ ምላሽ አልሰጠም። ቸር ሰንብቱ። ሰላም ለዓለማችን፣ ሰላም ለሀገራችን።